አንድና ብቸኛ አምላክ መሆኑን እየነገረን በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 ጀምሮ ያለውንም ብንመለከት ሙሽሪኮች ነብዩ መሐመድ አለይሂ ሰላቱ ወሰለም ዘንድ መጥተው በወቅቱ የነበሩ አረብ ጣዖታውያን ማለት ነው በካዕባ ዙሪያ 360 ጣዖታትን ያመልኩ ስለነበር ወደሳቸው መጡና ሺፍ ለና ረበክ እስኪ አንተ የምታመልከውን ጌታህን ንገረን ባህሪው ምን ይመስላል ምን አይነት ጌታ ነው የምታመልከው ብለው በጠየቁ ሰዓት ጌታ አላህ ይሄንን የቁርአን አንቀጽ በመልአኩ ጅብሪል አለይሂ ሰላም በኩል አወረደው ማለት ነው ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ቁል ለነዚህ ጥያቄዎች በላቸው ይላል ላነሱት ጥያቄ ሁወ አላህ እርሱ አላህ ነው ብለህ ንገራቸው እኔ የማመልከው የምገዛው ጌታ አላህ ነው አላህ ደግሞ አሐድ አንድና ብቸኛ ነው ይላል ሁለትነት ሶስትነት የሌለበት የማይከፋፈል ብቻውን ያለ አንድ አምላክ ነው አላሁ ሰመድ ለሁሉም መጠጊያ ነው ይላል ለፍጡራን ሁሉ በተቸገሩ ሰዓት ብቸኛ ደራሻቸው እርሱ ብቻ ነው አላህ ግን ከማንም አይፈልግም ከሁሉም የተብቃቃ ነው ፍጡራን በተቸገሩ ጊዜ ግን የሚደርስላቸው እርሱ ብቻ ነው በሱረቱ ፋጢር ላይ እንደነገረን ያ አዩሃ الناس አንቱም الفقراء الى الله እናንተ ሰዎች ሆይ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ والله هو الغني አላህ ግን በራሱ የተብቃቃ ሀብታም ጌታ ነው አልሐሚድ እንዲሁም ምስጉን ነው ይላል ፍጡራን ሁሉ ከርሱ ሲፈልጉ ወደ አላህ ከጃይ ሲሆኑ እርሱ ግን የተብቃቃ ነው ስለዚህም አላሁ ሰመድ ለፍጡራን ሁሉ መጠጊያ ነው ለም የሊድ አልወለደም ልጆች የሉትም ማለት ነው ወለም ዩለድ አልተወለደም ወላጆች የሉትም ምክንያቱም አላህ ፍጹም ጥንታዊ ፍጹም ዘላለማዊ አምላክ ስለሆነ ፍጹም ጥንታዊ የሆነ አምላክ ወላጅ ሊኖረው አይችልም ወላጆች አሉት ከተባለ ጥንታዊነቱ ለርሱ ሳይሆን ለማን ይሆናል ለወላጆቹ ይሆናል ፍጹም ዘላለማዊ ነው ደግሞ ከተባለ ተከታይ የለውም ማለት ነው የመጀመሪያም የመጨረሻም ነው ወለም የኩን ለሁ ኩፉወን አሐድ ለርሱ አንድም ቢጤና አምሳያ የለውም ይላል ስለዚህ አላህ አንድ አምላክ ብቻ ነው ኢስላም እንደሚያስተምረው እናም ይሄ መልእክት የደረሳችሁ አጠቃላይ ወንድም እህቶች ወገኖች በተቀላላ ወደዚህ አንድ አምላክ ወደሚመለክበት ወደ ኢስላም በነፃ ምርጫችሁ በፈቃዳችሁ ዘንድ ትመጡ ዘንድ ጋብዛችኋለሁ አላህ ቅኑን ጎዳና ይምራን በክፍል 2 ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ